እኔ ሊቨርፑልን ጠልቼ አይደለም ምስቀው ገባህ አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ በቃ አፉ አልኳት ክለቡ እንጂ ደጋፊው አይሆንም ማለች አሉ ክለቡ እንጂ ደጋፊው አይሆንም ገባህ ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው ገባ አሰልጣኙን ይሳደባል የክለቡን ማንነት አያውቅም ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል ገባ አይደል ምንም በቃ ምንም አይደንቲቲ አይታየኝም ገባ አይደል ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያረጋቸው ገባ አይደል ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም የማን ሲቲ አሽቃባጭ ሆና እኔ ደግፈኝ እያልኩ አይደለም ራስህን መደገፍ ስላቃተ ይሄ ነገር ያረካኛል ገባሽ አይደል ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማታል ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን ሳላ ራሱ አንዱን ኳስ መልሶ ነበር ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፈን እንተርፋለን አላቸው ለምንድን ነው የሚጮቱት ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ በጣም መስጋት አለብሽ ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ ተስፋ ከቆረጠ ጋር መጫወት እኮ በጣም ደባሪ ነገር ነው ወገን ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ተጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው አንድ መጨመር ያቀታቸዋል ከሰባ ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ ምንድነው የተፈጠረው እስኪ ያስረዱን አይዞን ግን ሚሽን በቃ አትወጡም ሚሽን ተሰጣችሁ አትወጡም ቢስሚላህ ያቺን ቡድን በቃ ሻምፒዮንስ ሊግ ልታስገቧት ነው እንደምንም ይመቻቹ አይዞን ያጋጥማል ደግሞ ደቂቃው እንጂ ሌላ ነገር ለማስተዋወስ ወልብሶች 80ኛው ላታገቡም 70ኛው ላታገቡም አርፋችሁ ሲያስጠሉ ምን አይነት ቡድን እንደሆነ አረ ወልቭስ መውረድ አይገባውም ማርያምን እንዴት ነው የሚችሉት ዝግዘና ብለው ዘግተው ይጮታሉ ኳስ ሰጣቸው በመልሶ ማጥቃት ያጠቋል ግልጽ የሆነ ፉትቦል ይሄውላ ከአርሰናል አቻ ስለወጣችሁ ነው አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉ ከአርሰናል ጋር ከ2-0 ሁለታቻ ቪላን 2-0 ሊቨርፑልን 2-1 አረ ማርያምን ይለያሉ ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል ጨዋታቸው ደስ ይላል እኔ ማርያምን ስለወረደ በጣም ነው ያዘጉት አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው ወልቭስ መጀመሪያ አርሰናልን ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች ዛሬ ደግሞ ለቶፕ 4 አይገባም አንተ ብለው አባረሩት ሊቨርፑል ይሄ መርዝ የሆነ ዩናይትድ ማለት ነው እሱ እንዲያልፍለት ብቻ አይደለም የሚያሰራው ጎረቤቶቹ እግራቸው ቄጤማ እንዲሆን ነው ቶፕ 4 የሚከተለው ይጥፋ በመጠጥ አፍዝዘው ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው ቢስሚላህ አረ እንደ ሲቲ ይመርመር የሆነ ነገርማ ተጠቅሟል ያ አስከፊ ወደ ዘመን እያሳለፈ ያለው እኛ ነጥብ አስጥሮ ሊቨርፑልን ቀጥቅጦ እንደ አስቶን ቪላ አሸንፎ ዩናይትድ ተደላድለህ አራተኛ ልትቀመጥ ነው አረ ሊቨርፑልን ፈጠራችሁ እኔም የዩናይትድ ጠላቱን እንጂ የሁሉም ደጋፊ ልክ አንተ አርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ ምን አለ ቆሽቶን በሰብርልን ይሄ ሁሉ ህዝብ አምኖ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓክት ሰራለ ብዬ እየጠበቅኩ ጉድ ሰራይ ይሄ ሰይጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ በጤናማ አይደል ዘመዱ ጋራ ምን ይንኮሻኮሻል ሼባው ተለጥልጦ መላጣውን ያሻላል ሶስተኝነት እኔ ነው አንቺ ወረጂ ምን አባቷ ተለፋተታል አሮጊት አርበይ ተቀመጭ ወልብስዬ 19ም
አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን። ለአንተ ለእኔ ከተጫወተ ወልብስ ለእኔ ከተጫወተ ውለታህን በምን ልክፈልሽ? ፕሪሚየር ሊግ አትቆያለሁ። አንተ እንዳትፈራ። ከፈለገቻችን ዶሮ አወርድልሃለሁ። የሚቆስበት ቡድን አልሰማህም ጭራሽ። ወዳለሁ ወዳለሁ። እንዴት እንደምናስጠላ ጨዋታ ራሱ ወኔያችሁ ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጥፍ ሲሞክር ኢንግሞዋነሽ ኤኬቲኬነሽ ስቦዝ ላይ ነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የጸጉር ስታይል ምናምን የኪቲኬ ምን እንዳለው አላውቅም። በቃ ጸጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ደህና ለቶፕ 4 ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ እኔ እዛ ባህር ሳምናን ላለው እዚህ ጋር ተሰጠሽ። እዋይ ሉዘርፑል እዋይ። ስልኬ ላይ ውጤት እያየው ነበረ እየተመራ 1-1 ምናምን ሲያደርገው በቃ አቻ ሊወጡ ነው ብዬልሃለሁ። ለካ ተሰጥቷታል። ቫሞስ ሲጀምር ወልቭስ አይወርድም። በጣም ወንድ ክለብ ነው። ላይክ እኔ በጣም አርሰናልም ሲጥል ዩናይትድም ሲጥል በወልቭስ ኮመንት ላይ በቃ ወልቭስን ማሸነፍ የተፈቀደው ለኛ ነው እያለ በጣም ሲለፈልፍ የነበረ ልጅ ነበረ ኮመንት ሴክሽን ላይ ማለት ነው። የት ነው ያለኸው የኔ አባት የት ነህ? አረ እንደዚህ የሆነ ነው ቶፕ 4 የምንገባው። ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ምን ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ቂጣችሁን ስታኩንት ብላችሁ 6 ደቂቃ ላይ ያዙኝ ልቀቁኝ ልፈነዱ ትደርሳላችሁ። እንደው ስሎት በእናትህ ክለባችን ለቀልን በእግዚአብሔር። እኔ በጣም ነው ማርያምን ለባጅ የሚጫወት ተጫዋች የናፍቀኛል። እንደነ ላላና እነ ፋቢኒዮ እነ እንደርሰናል። ይሄ ለባጅ የባጅ ተጫዋቾች እንደከይኔ መሰለ ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል ወልቭስ አረ እኔ ከአቅሜ በላይ ነው። ማርያምን ከአቅሜ በላይ ነው። ወልቭስ በኢየሱስ ስም ትችላላችሁ፣ እመቤቴን ትችላላችሁ። እኔ ሁለተኛ ክለቤ ወልቭስ። እኔ ውለታችሁ በዛብኝ። እኔ በእንዴት እንደሚከፈል አላውቅም። ውለታ እንደውም ማሊያ ግዙልኝ። በቃ የወልቭስን ማሊያ ግዙልኝ ማርያምን። ያው ከማንቾች ማሊያ አላረግም፣ ግን በቃ ማርያምን በክብር ላስቀምጠው፣ በክብር ቁም ሳጥኑ ስላስቀምጠው ማሊያቸውን። አረ ወልቭስ አረ ይለያል። አረ ያዶሮ ወርዶ ይሄ እነዚህ ቆዩ። አረ ወልቭስ እኔ ከአቅሜ በላይ ነው። ማርያምን ከአቅሜ በላይ ነው። መድኃኔዓለም አባቴ እኔ እዛ የባርሳ ጨዋታ ቁጭ ብዬ ያለው ሼባው ቀለለ። በዘባ 1-0 ሲመራ ደስ አለኝና ሳላ ሲያገባ ሼባው እንደለመደው ካምባክ ሊሰራ ነው ስል ሰጠት። ወይ ወልቭስ ምን አርገንላችሁ ነው እንደዚህ አይነት ውለታ? ማቲያስ ኩኛን ሰጡን። ገና የሱን ውለታ ሳንጨርስ ያንን ፎቃቃው እያላ ሰጠት። አስቶን ቪላን ሰጠት። አሁን ደግሞ ሼባውን ወስደው አረ በጾም እንደዚህ አይነት ደስታ ምንድነው? ፈጣሪ ልክ አይደለም። በጾም እንደዚህ አይነት ደስታ ምን አይነት ደስታ ነው? ሼባው ጨጓራን ፍቄልህ አላቅማ። እኔ ጨጓራን ስፍቅልህ ደግሞ ዋር ነኝ። ከዛ እችል ታርጋ ጨጓራህ ላይ ተኛ። አርኔ ስሎትን አታባሩትም? ታባሩታላችሁ። ወይኔ ደስ ሲል። አረ ወገን ሳናስበው የወልቭስ ውለታ እየበዛብን ነው። አቤት ይህንን ሼባ እኮ ከዘሮን አስጣለው። ሼባ ወረዳ አሉ። 4 መለሱ የጡረታ መውጫ የደም ግፊት ምናምን በቃ እዛው ቻምፒየንሺፕ
እታች ወርዳችሁ እኛ እንመድብላችኋለን። በቃ እኛ እንከፍላችኋል። አትመለሱ። አይ ሼባው ፎቃቃ ሼባ አድክም የሆነ የአርነ ስሎት ቡድን እኔ ቲክቶከር ነው የሚመስለኝ፣ አሰልጣኝም ሁላ አይመስለኝም። ቲክቶከር የምሬን ነው የምላችሁ። 2 ጌም ያሸንፍና እዚህ ደጋፊውን እዚህ ያለውን 5 እና 6 ደጋፊ ያሳብዳል ቲክቶክ ላይ ማለት ነው። ይኸው ማኑ ሻው መውረድ ያለበት ማኑ ለቶፕ 4 የሚጮተው? ኧረ በስመ አብ ወልቭስ ባክ ቱ ባክ ባለፈው ሳምንት አስቶን ቪላን ዛሬ ሀያሉ 20 ፕሪሚየር ሊግ ያለውን ሊቨርፑልን 2-1 ልጥፍ ወስጄ ልጥፍ ከቋጣሪ ጋር አንድ ልጥፍ ቶፕ 4 ኖ ቶፕ 4 ይናፍቅሻል፣ ነግሬሻለሁ። ሳትቺ ቶፕ 4 ሳትቺ እኔ እኮ 7-8 ጌም ሳልሸነፍ ነው ቶፕ 4 የምናፍቀው። አንቺ 2 ጌም አሸነፈሽ፣ 7 ጌም የተሸነፈሽ ቶፕ 4 ፎቃቃ የማይችል የአርነ ስሎት አይችልም። አሰልጣኛችሁ አይችልም። የደከመ ነው የደከመ። ይሄ ገና ይጎሏል። ይሄን አሰልጣኝ ቀጣይ ዓመት ካስቀጠላችሁት እመኑኝ፣ ቀጣይ ከሚመጣው ፕሪሚየር ሊግ ቲም ጋር ቻምፒዮንሺፕ ትወርዳላችሁ። እመኑኝ ነው የምላችሁ።